ትንሽ አናስ 5 ደቂቃ ተቀበላት እቺ አንድ 10 ደቂቃ በርቱ ነጋግር ባባስ ያው ለምን ታበዙባታላችሁ? ተሾመ አታብዙ ዴ መንፈስ ስለላ አታብዙ። ተሾመ አታብዙባቸው። አረ ቀስ እያልሽ አንቺ አይ ቢሆንም አረ እየተሾመ እየሞላባችሁ በጣም አትችልም እንዴ? አታክብዱባቸው። የሚሸገራቸው እነሱ ሀሳቡ የኔ ነው። አባባ አንድ ልጅ በወገቧ ቢቀጭ እሷ ሊዝም አትላቸውም እንዴ? አንቺ አሊዝም በይ። ያብዝተውባታል። በትንሹ ያዢ እሱ ከላይኛው እንትን ጋር መስተካከል አለበት። ስለሽ ያየው አይደል? አዎ ከመሬቱ ጋር አዎ መሞላት አለበት። አዎ አታብዙ። አነስ እያደረጋችሁ ያዙ። ምሳይ
የምንሄደው መንገድ እንደዚህ እዚሁ ቁጭ አደረጉሽ አይደል? ይሁን ስራ እየሰሩ ይሁን። ጥሩ ነው። የተሻለሽ ነው ማለት እዚህ ጸበሉን ከጀመርሽ በኋላ የአባ ሊባኖስ ከመቅደስ የሚሰጠው ለውጥ አለው? የሚያቃጥለኝ ምን ያህል ጊዜ ሆነሻል? አሁን 7ኛ ወሬ። አይንሽ ካመመሽ? ከጊዜ ወዲህ ነው ያመመሽ? ወይና ሕክምናስ ምን ያልኩበታል ብለን? ኧረ እባክሽ። በጣም ሕክምና በጣም ታየ። አይ ጥሩ ነው። አሁን ለውጥ አግኝተሻል ማለት ነው። እግዚአብሔር ይመስገን። አይ ጥሩ በርቺ። እንባ በደንብ ተጠመቂ። አባ ሊባኖስ ፈጥኖ ደራሽ ናቸው። በጣም ፈጥኖ ደራሹ ነው የሚባሉት። ብዙ ሰው ፈውሷል። እኔ አሁን ከዚህ አረብ ሀገር ልክ ሄደ አንድ ልጅ አለ። አሜሪካን ሀገር ልክ ድኗል። አንድ ልጅ እንደውም እዚህ ብዙ ጊዜ የተቀመጠ ልጅ ነበር፣ ዮሴፍ የሚባል እንደውም እሱ መስክሮ ሄዷል፣ መነጽሩን ጥሎ። እና በደንብ አድርገሽ ጸበሉን በደንብ ተከታትለሽ ተቀመጠ። አይንሽ ላይ እንደዚህ በሃይላንድ በክዳኑ ታደርጊና እንደዚህ ያደረግሽ እሱ በደንብ አድርገሽ እንትን በይ። በርቺ።